አልሐምዱሊላህ ረብል ዓለሚን ድል የሚሰጠው የሚነሳው አላህ ነው። አልሐምዱሊላህ ረብል ዓለሚን ተሽዬ እገኛለሁ። ሴዶ እንግዲህ ያያችሁ ነው ተሸንፏል። አዝነናል፣ ሁላችንም አዝነናል። ሴዶን እንጠብቀው ነበር እንዳያሸንፍ፣ ተሸንፏል። እንግዲህ ሴዶ ሁላችንም እያየን ነው። እዚህ ላይ አስቀምጥላችኋለሁ ስክሪን ያሹት አድርጌ ቪዲዮውን እዚህ ጋር ታዩታላችሁ። እኔ ስሜታዊ ሆኛለሁ በመሸነፉ ሴዶ። ሁላችንም ጠብቀው ነበር። በመጀመሪያ ዙር ላይ የተሸነፈው ሴዶ ተዘርሯል። ጃኒ ዘርሯል። ጃኒ ይችላል መስክረናል። ሴዶ እንግዲህ ተሸንፏል። በቀጣይ አስተካክሎ ሚስቱ አሸንፋለች፣ እሱ ተሸንፏል። እስቲ ደግሞ የሰጠውን አስተያየት እናየዋለን። ሴዶ የሰጠውን አስተያየት አብረን እንየው። የሴዶ የሰጠውን አስተያየት አብረን እንየው። ቀጣይ ብዙዎቹን የምታኮራበት ትልቅ መድረክ ደግሞ ይኖራል። እሱን እናሳያለን። እስቲ ምትለምናለን። በጣም ስሜታዊ በጣም ሆኛለሁ። ማለት የሴዶ ደጋፊ ነኝ። መጀመሪያ የሴዶ ደጋፊ ነበርኩኝ። እንቅልፌ ምናምን አጥቼ የደገፍኩትና ሲሸነፍ ሰሞኛል። ወላሂ በጣም አስጠልቶኛል፣ ደክሞኛል። ማለት መሸነፍ አልነበረበትም። ሁሉም ሰው እሱን ነበር የሚጠብቀው። አላህ እንግዲህ አላህ ይርዳል። ራሴን በግራፕሊ አፕዴት አደርጋለሁ። ኔክስት ማች በቃ ኢትዮጵያ ሳይሆን ሌላ እስኪ እኔ መጮህ ማልችልበት ቤቱ እንጂ ጮህ ነበረ። እንግዲህ ሴዶ በዝረራ ተሸንፏል ማለት ነው። ሚስቱ ዛህራ ደግሞ አሸንፋለች። እሷ በሴት ዛህራ አሸንፋለች። እንግዲህ ሴዶ በመጀመሪያ ዙር ነው የተሸነፈው። በቃ መጀመሪያ በቃ መጣ፣ ምንም ሳይመታ ወደቀ፣ ተጠቀለለ ምናምን ነገር። እኛ እንቅልፋችን ሰውተን እሱ ነበር ስንጠብቅ የነበረው። አልሆነም፣ አልተሳካለትም። በቃ ሴዶ ተሸነፈ፣ አምነናል። ጃኒ ይችላል። እስኪ የሴዶ ደጋፊዎች እስኪ ስሜታችሁን በኮሜንት ግለጹልኝ። የጃኒም እንደዙ ሴዶ እንግዲህ በቃ እንደሚያሸንፍ ነበር የነገረን። ይሄ ደግሞ ብሎኬት እንደ እንትን ማለት አይደለም። በቀጣይ እንግዲህ ዛህራ ታለማምደው እሱን ካሁን በኋላ ዛህራ ታለማምድልን። ካሁን በኋላ ዛህራ ጋር ተለማምዶ ቀጣይ ለማሸነፍ ይምጣ። እንደ ማን ይሄን ንቃተ ህሊና እድሪስን አላያችሁትም? እድሪስ እነ ቦይካ ምናምን በዝረራ ነው። በቃ እንደዚህ ነው። በቃ ስፖርት ሴዶ ልምድ የለውም። የዚህ ስፖርት ልምድ የለውም። ገና የመጀመሪያ እንደዚህ ፋይቱ ስናየው ማለት ነው። እነሱ ሌሎቹ ልምድ አላቸው። በዚህ ልምድ ላይ የቆዩ ናቸው። ቀድሞ አወራ ምናምን፣ እኛ በቃ ቦታ ሰጠነው ምናምን ለሴዶ። ለዛ ነው እኔ በጣም የደበረኝ። በቃ አወራ ምናምን እንትን ካላላችሁልኝ አልጫወትም አለ። ይሄን ብር ካላረጋችሁልኝ አልጫወትም አለ። አረግን ምን ተባለ ላይ ካረግን እንትን ሲል በቃ ለመን ነው። በቃ ምንም በቃ አልሆነም። በቃ አደከመን ሴዶ በጣም ነው የሚመቸኝ። አሁንም እኔ እየጠላሁት ምናምን ሳይሆን በቃ ማውራት አልነበረበትም። እንደዛ ማለት አልነበረበትም። በቃ ታያላችሁ ነበር ማለት ያለብን። በቃ አየን። በዝረራ ነው የወደቀው። እንግዲህ ሴዶ እኔ በዚህ አጋጣሚ ሴዶ እንወድሃለን፣ ግን እንደዚህ በቃ ከእንግዲህ ደግሞ ሰልጥነህ በደንብ ሰልጥነህ ና ቶሎ። ይሄ ብሎኬት እንደ መስመር ጎማ ላይ እንደ መጫወት ቀላል አይደለም ማለት ነው። ከጃኒ እንግዲህ ትምህርት መውሰድ አለብህ ማለት ነው። ለቀጣይ ደግሞ ቤተሰቦችህን እኛ እንደምታስደስተን አንጠራጠርም ማለት ነው። እንግዲህ የተወደዳችሁ የተከበራችሁ ቤተሰቦች እንግዲህ ሁሉንም አይታችሁታል። የነ ቦይካንም እኔ በጣም የተመቸኝ የረፊቅ በዝረራ ቦይካን የጣለበት ፓርት ከሁሉም የተመቸኝ ነው። በቃ እድሪስም እንደዛው የቦይካና እድሪስ ረፊቄ በቦክስ መታው የዘራው የጣለችው ረፊቅ በጣም እስካሁን ተሸነፈ አታውቅም። ረፊቅ አሁንም አልተሸነፈችም። በጣም የሚያሳዝነው ደግሞ የሴዶ ነው። ሴዶዋ በጣም እንግዲህ ትግስቱን አላህ ይስጠን። እንዴት እንደምተኛ አላውቅም። እኛን ራሱ እንቅልፍ አንተኛ ማለት ነው። እንግዲህ በቀጣይ ደግሞ አሻሽለህ የምትመጣ ይሆናል ማለት ነው። እንግዲህ የተወደዳችሁ የተከበራችሁ ይሄም ቪዲዮ የምታዩ የማን ደጋፊ ነበራችሁ? እኔ የሴዶ ደጋፊ ነበርኩኝ። በጣም አዝኛለሁ ማለት ነው። ሁላችሁም የማን ደጋፊ እንደሆናችሁ በኮሜንት አስታውቁ ማለት ነው። ይህን ቻናል ደግሞ ሰብስክራይብ ያደርጋችሁ ሰብስክራይብ የደውል ምልክቷን እየነካችሁ ላይክ፣ ሼር እያደረጋችሁልን ለሁሉም እንዲደርስ አድርጉኝ ማለት ነው። ሁላችሁንም ከወዲሁ ሰናበታችኋለሁ። መልካም ጊዜ